ሆኖ ነው አልተገረዙም ወይ እናት ወይ አባት እንዲሁ ተወለት አንድ ሰው እንኳን እንዲሁ መፍትሄ ያን እንዲሁ የሚያስገርዘኝ አጥቼ እንዲህ መጫሽ ያርጉኝ ፊቴን የምንም ማረግ ነኝ ዳምጤ ጫክን ዳምጤ አረ ቆይ ሲያታናችኝ አረ ተይኝማ ይኸውልሽ ተንግዲህ በኋላ አንገት ደፍቶ መሄድ የለም ፈጣሪ እንደው ምን አልኩት ፈጣሪ እንደው ምን በድየው ነው እዚህ ከነሰዎች ጋር እናንተ ጉድ እኮ ነው ይገርማል እንዴት ወደለው ሰውዬ እንደ ጨቅላ እስከዛሬ ዋ እንደው ለማን ይነገራል ይሄ እንደው ምን ተብሎስ ይነገራል ያ ጉዱን እያወቀ እንዴት እሱስ እንደው ጉዱን እያወቀ ምን ብሎ ይገባል መቼም የራሱ ጉድ ጠፍቶት አይደለም አሁን እኮ መክረው የምነግረው ሰው እኮ ነው ያጣው እንደው ወይ ሰው ማጣት ዋ የቀደም ባይ እንዴ አተነሽ ተቀመጭ ሲለኝ አሁን ደግሞ እንደዚህ ያለ ይባልብኝ ድሮውንስ እንደማረገው ጠፈኝ እናቴ አሁን ምንም አማራጭ አጣውለት አንቺ ቦሴ እንዴው ዝም ብለሽ ተምትቀመጭ ምን አለ እንዴው ብትጠርጊ እንዴ ስቶይ ምን ሆነሻል ይኸውልህ ዳምጤ አሁን በቀኝ መሄድ ነው የምፈልግ ምን ማለት ነው አንቺ ምን ደርሶ በጧት ተነስቶ ምንድነው ለመሄድ ነው የምፈልግ ማለት በቀኝ እኔ መሄድ ነው የምፈልግ በቀኝ ወቅቶኛል ወይ አይደለም መሄድ ነው የምፈልግ ማለት ዝም ብሎ ሰው ያለ ምክንያት በምን ምክንያት ነው እስኪ ንገሪ ምን ሆነሽ ነው ለመሆኑ ልሂድ የምትይ ምን ተብሎ ይነገራል እንዴት አንተ ራስህን የምታውቁት ይኸውልሽ ቦሴ እንግዲህ ቤቱ ሙሉ ነው እንግዲህ ጉተራው ሁሉ ሙሉ ነው የጎደለሽ ነገር እስኪ ካለ ንገሪ ነገር ይጎደላል ቤቱ ሙሉ ነው እና እንግዲህ ምንድን ነው እሱን ማይቼ ነው እናቴ ያተ የማይገባ ነገር ነው ወራ ይኸውልሽ አሁን ይልቁንስ በውስጥሽ መሰልሰል ትተሽ መናገር ያለብሽ ነገር ላይ የጎደሉት እንዲሁም ያጠፋሁት ነገር ካለ ተናገሪ ከዚህ ውጭ ዝም ብለሽ ድርስ እንዴ አላልኩት በቃ የጎደለ ነገር አለ ወራ እኔ በቅቶኛል ልሄድ ነው እናንተ ምንኛ እኔ እኮ እናንተ ምን አይነት ነገር ነው መናገር ካለብሽ መናገር ነው ከዚህ ውጭ ዝም ብሎ ልሄድ ነው ማለት ነው ሰው ሰላሙን አድሮ በጧት እኔ ከብቶች እንደብልቄ ምን ሰው መጥቶ ሰይጣን ነገር ተናገረሽ ኧረ ምንም የተናገረኝ ሰው የለም በቃ እኔ አስቤበታለሁ ልሄድ ነው ምንድነው እንዴት አስቤበታለሁ ልሄድ ነው ማለት ዝም ብሎ ደርሶ ልሄድ ማለት እንዴ እኮ ያዝሽው ትዳር እኮ ነው ቀልድ አይደለም ጨዋታ አይደለም እማ ይሆናል ህጣንነት ሻለግሽም እንዴ ኧረ ህጣንነት ኧረ እኔስ እናቴ እኮ ወገኛ አንተ ልጠይቅህ እንጂ እንደ ህጣንስ ዛሬ እንደው ዝም ብለሽ አንቺ ወይ የጎደለ ካለ ግልጽ የምትነግሪኝ ነገርና እኔ ያላወቁት አንቺ የምታውቂው ነገር እንዳለ ነው እንግዲህ የምትናገር እሱ ታለ ተናገር ከዚህ ውጭ አምላክነት የለኝም የጎደለው አላው ዘይት ሽንኩርት ነው ተጎደለ ንገሪ እኔ እገዛለሁ ለመጨከር እናቴ እሱስ ቤቱ እኮ ሙሉ ነው አልኩህ እናቴ የተትረፈረፈ ነው ቤቱ እና እንግዲህ ምን የጎደለ አንድ ነገር ነው እሱ ነው እንግዲህ አንተ ራስህ ይኸውልሽ አሁን ዝም ብለሽ እንደ ባሪያ ተመተሚ ወይ ምን ነገር ነው ከዚህ ውጭ ይኸውልሽ ከዚህ ቤት ንቅንቅ እንዳትይ እነግርሻለሁ በቃ ዝም ብለሽ እንዲህ አንድያሽን ይኸውልሽ ቀልድ ቤት አይደለም ትዳር ነው ዝም ብዬ ወጥቼ እሄዳለሁ ስፈልገው ተመልሼ እገባለሁ የምትይበት ቤት አይደለም እነግርሻለሁ ምን እዚህ አንቺ እስኪ እንደ ሴቶች እንኳን በጧት ትንሽ ቤቱን ጠራርጊ ወጥ ስሪ እንጀራ ጋግሪ ዝም ብለሽ እዚህ ምላሳም በጧቱ እዚህ ደግሞ እንዴት እንዲያረገው እኮ እሱን ችዬ ተሸክሜ አዛባ ተሸክሜ እየድርኩ ደግሞ እንዲያረገው በቃኝ እናቴ በቃኝ ምን በወጣኝ ተቃጥዬ የምሞት እንደው ሽብሬን ባገኛት እሷን ልንገራት እንጂ እንደው አሁን ድፍረት ምን ተብሎ ይነገራል እንደውስ ዞሮ ላዋያት
ወይ ደስ ምን ወጥኝ ወቃት ምን ይልብስ እንደዚህ ወጥቶት እንደሆነ ወይ መድኃኒዓለም ጭራሽ መንገዱን ማረዘን ድረስ ሊያሳብደኝ ነው። ምን ሆነሽ ነው እንደዚህ? ወደ ዘንድ እኮ እየመጣሁ ነበር አይደረሽ እና ምን ሆነሽ ነው? አይደረሽ መንገዱን ስተሽ ተጓዥ ወደ ዘወደ እናት አለ መረተኝ ማሽን በስመ አብ ዛሬስ ደግሞ ጨርሶ እንደሆነ ማላርጉ ምን ሆነሽ ነው? መረተኝ ማሽን ሬተኝ እስቲ ወይ ምን እናት አለ ምን ሆነሽ ነው? እንዴ ፊትሽ ሁላ እኮ እንትን ብሏል። ምን ይነገራል እናት አለ ምን ይነገራል? ምን ሆነሽ እንደው ምኑ ታይኝማ ሁሉም ቢናገሩት ሆድ ባዶ ይቀራል ይባላል። እንኳን ሰው ታሟል ብዬ ልጠይቅ መንገዱን ሰጥቼ ልሄድ ነበር። አይሆንም ስራው አይሆንም። ምን ስራው እናት አለ መረ ስራው እስቅልጥ ብሎ በቀረ ነበር። አገኛበት እንጂ ምን ያልሆንኩታልኝ እናት አለ ምን ይነገራል? እንደምን ሆንሽ እንደው ረተኝ እናቴ ዋለ ሰው የሚነገር ነገር ማይል የገጠመኝ ተይው ማሽን እንደው ፊትሽ ሁላ ተደምጤ ጋር ሰላም አይደላችሁ እንዴ? ፊትሽ ሁላ ጥቁርቁር ነገር ወራ ጥቁርቁር ብቻ ነው እናት አለ ከሰውነት ነው እንጂ ወጣው እንደምን ሆንሽ? እንደው ቢናገሩት ቀለል ይላል። እንደው እስቲ ንገሪኝ ጓደኛሽ አይደለ ወጥተን የምትደብቂው አለ? እንደው እሱማ እንደው እኮ ተለውልም ልነግርሽ ነበር አመጣጤ እኮ ልነግርሽ ነበር የመጣው ግን እንደው ግራኔ የገበኝ እናት አለም ምን ይያርገርሽ ምንድን ነው እንደው አንቺ እንደው ዝም ብሎ ምን ይባላል እንደዚህ መሆኑን በውቅ እናት አለም ሲጀመር መች ገባ ነበር ታይተው የማይገቡት ዳ ሀብትማ ተጠይቆ ታይቶ ይገባል። ይሄማ አይጠይቅ አይታይ ነገር እናት አለም ያገባውኝ ነው የምልሽ። እንደው ምን ሆኖ ነው አልተገርዞም ተይ ማንቺም ሳንቲው ወስ ያፈር ያላችሁሽ ዘርስ እናት አለ ምን ላድርግ እኔ ያልጠይቀው ነገር ይሄንን ምን ተጠይቆ የሚገባ ነገር ግን ጠይቄ ገባ ነበረ። እኔ እናት አለ ልክ እንዳንቺ ነው ያረገኝ። አንቺ ሳቂ በሰው ላይ ቀላል ነው ሳቂ እናት አንቺ ምን አስብሽ? እናት አለ ምን አስባለሁ በቀኝ እኔማ በቀኝ በላማክርሽ ነው ላንቺ ፈለጎ ይሻልን በቀኝ ከማለት ምን ወጥ ያለው እናት አለ አይደለው ሰው ጊስት ዛሬ እንዲሆነ ተቀምጦ እኔማ ላንቺ ላማክርሽና በቀኝ እኔ ሀብትም ንብረት አልፈልግም ዝም የመውጣት ብቻ ነው እና ለምን እንደው መፍትሄ አትፈልጊም? መፍትሄ ለዚህ ወይ መፍትሄ ሳይጠፋን እንዴት የሚገርዙሽ ነው አታስገርዡ አንቺ ሶትዩ ምን ልትይ ነው? ነው ሰው ያንስ ምን ችግር አለው? የምርሽ ነው ይሽብሬ ነው ወለ እንደው ተሚገርዙሽ ወስድሽ ብታስገርዡ አይሻልም? ይሻላል እንደው ወላጅሽን ከምታፈርሹ ማክሪያት ማሙሉ ነው እናት አይደል እህሉ ነው ከብቱ ነው ሙሉ ነበረ ምን ጎልብሽ ነው ያለኝ እሱ እና ያሞላውን ከምታፈርሹ ወስድሽ እዛ እንደው መላ ብትፈልጊ ይምሻል እና እንደው እንዴት ነው እሱ ነው ወዲለው ሰው ይገርዙ እንደው እናት አይደል መቼም ካንቺ የሚደበቅ የለም ብዬ እኮ አንቺን ገርፍዬ ነው ገርዙታል እንደው ባዶ መሞከሩ አይከፋም መሞከሩ ዛሬ እና እንደው ማን ነው የምታውቂው? ወንድ ዛ ይሸሻዳለው እንገናኝ ነው የምርሽ ነው? አሁን እናት አለም እግዚአብሔር ይስጥሽ እናቴ ከትልቅ ጭንቅ እኮ ነው የገላገልሽ ከመከራ አይጠፋም ዝም ብለሽ ከመከራ እንደብዲውልሻ ብቻዬን እያስወራ እንደው መንገድ ማስተውል ይሰደኝ ነበር። ከባድ እኮ ነው እንጂ ለሰው እንደልክ እንደው ምን ተብሎ ይነገራል? ሽብሬ አትልፊ ዝም ብለሽ የሰውየውን ወይ ቤቱን አሳይ ቤቱን ማዛ በጎራው ያለው ያባ መለሰ ቤት አታውቂው? ይሄ ሽማግሌ ትንሹን ትልቁንም የምንቆርጥ እዛ ሄደሽ እስቲ ሞክሪ እና እሳቸው ገርዛን ነው ታውን በእናት አለ ምን አለፋሽ እንግዲህ እኔ እነሱ እንሄዳለን እስቲ ልንገረውና በይ እንግዲህ አስገርዩና እግዚአብሔር ይስጥሽ ተባረኪ ኧረ ዘይደው ነው ችግር አለ ጓደኛ ምን ተባይ ወደሽ መሰለን የምት ናውን ወደዚህ ላይ በይ ደራሰልች አሜን ለዳኛለን በይ እናንተ እንደው እውነት እንደፎከረች ወደ እናንተ እንደው ግራ ገባኝ። ዳንቴ መጣሽ እኔማ ምን እንደው ቤቱን ዘግተሽ እኮ ስጠፊኝ የትርሽ ብዬ እንደው እንደፎከረሽ ሆድሽ ብዬ እኮ ኧረ እኔስ እሱን እንዴት ነው በአንድ ቀን ቆርጬም ሄደ እንደው ወይ ትርሽ ነው እና የችግራችን መፍትሄ ፍለጋ ነው እንጂ ወይ እንደው የምር እንደው ቦሴ አይደለም እንደው ችግር እያልሽ እኮ እንዲህ እየተሰለሰልሽ እኔም ተቸገርሽውን ነገርም ሳላውቀው አንቺም ተሰውነት ወጣሽ። ቆይ ምንድን ነው እሺ እስቲ ንገሪ። ወይ ዳምጤ እንዴት ብዬ ልንገርህ ብዬ ነው እንጂ እኔማ አሁን እንደው መፍትሄውን አግኝቼዋለሁ። በቃ አሁን መፍትሄውን እነግርሃለሁ። ቀጥታ ወደ መፍትሄው ነው እና መፍትሄው ምንድነው? ቆይ አይደለም ችግሩ ምንድነው? መፍትሄስ የተገኘው ምንድነው? ንገሪኝ እንጂ ደግሞ ለችግር ደግሞ መፍትሄ ጠፍቶለት ነው ድረስ ወልድ ዳምጤ እኔም እኮ ሰው ነኝ። እንዴት ነው እንዴት ብዙ ነገር አለ እኮ ስንት ቀን ሰው ሆዱ ከሞላ እኮ ዝም ብሎ ይኖር አይባል። መብላት መጠጣት እኮ ዋጋ የለውም። እና እንግዲህ ምንድነው እንሻውን እኮ መናገር እኮ ነው። አሁን ሰው አማክሬ
የሚገርዝ ሰው አለ ትልቅ ቢሆን መገረዝ ይቻላል። እናንተ ብቻ ነን ያለን። እንደው ምን አንቺ ይሄንን ሸፍነሽ የምትኖሪ ይሄንን ነው እንዲህ ድብቅ ብለሽ እንዲህ ልብሽ እየተሰለሰለ በእኔ ጉዳይ ነው አንቺ እንደዚህ የምትሆኝ የምትሰለሰለ እና እንዴት ግልጥ አትናገሪም? እኔማ ምን ብዬ ልንገርህ? ዛሬ እንደ ህጣን የተቀመጥከው እንዴ ቅርበኝ፣ አንቺ ቅርበኝ። እንደው በእኔ ጉዳይ ስትሰለሰይ የለም እሷ ቅርበኝ የሚያስብል ነገር የለም። ችግር የለም። አሁን ምንህም ብቻ አምጣ። ምንድን ነው እሱ? እዚህ ላይ አጃ መለስ የሚባሉትን ሰዎች አታውቃቸው? ዋና ምንድን ነው እና ሰው እያሉ እና እሳቸው ይገርዛሉ። አንቺ እንዴት እዚህ በማንም እዚህ በእኔ በተስተማረ መድወፍተር ነው እንጂ የምቆረጠው እንጂ ማለት ለማንም መቀለጃ ነኝ እኔ። ምን አግረስ የኔ እንትን የነሱ መቀለጃ ወይማ ታወቀው እስከ ዛሬ ማዱ መቆረጡ ሙሉ ነው። አንተ እስከ ዛሬ ተቀምጠህ ይኸውልሽ እሱን ከዛሬ ነገ እንደ ነፍሰ ጡር ቀን ስቀጥር ነው እንጂ ታሰሁበት ቆይቻለሁ። ዙሮ ግን እኔ እዚህ በማንም እዚህ ይኸውልሽ እጁን እንኳን በስርዓት የማይታጠበ ሽማግሌ ጋር ሂጅ እሱ ዘንድ እኔ በቃ መረጥ ሳጣኑ ነው ሂጅ ይኸውልሽ እሙች ይኸውልሽ ከተማ ሁነኛ የሆነ መፍትሄ ዶክተር አለ እሱ ዘንድ ሂጅ ነው የምቆርጥ። እሙች ይኸው አፈርጭቃል ነው አለ ዝም ብለሽ ወዲሽ ወንዝ የሚያጓልዱት ሁሉ ዋንቺ እንዲሁ እነሱ ዘንድ ሂጅ ነው ይኸውልሽ ሁሉ ነገር እኮ እነሱ እኮ የተስተማሩ ናቸው። በሽታው ሁሉ እንዳይተላለፍብኝ ሁሉ አድርገው ነው የሚሰሩ። እዚህ እኮ በምን ይሆን እንዴ ዝም ብሎ በወደቀው እንትን ሁሉ እየሰሩ ዋንቺ ናት ወጅኝ ወራ ምን ገደኛ ተታልኩ እንዴት ባልወድማት ይሄድ ነበር። ለካ በእኔ ጉዳይ ነው እንዲህ ስትክሰለሰኝ ነው። እሺ ታልክ መንገዱ ይበል እንግዲህ ነገ ዛሬ አትበል እንደው ተው ቆይማ አሁን ዛሬም እንግዲህ ረፍቷል። ቤት እንደዘጋው በይማ አሁን ወጡን ምን ነው እስቲ በይማ በእኔም እስቲ እዚያ ቤት እንዳጠዳደው በይማ ሰዓቱ እየደረሰ ቡናማ እጣጅም ቡና በል አሁን ገና ማለት በል ደባል በእኔ ጉዳይ እንዲህ ስትብሰለሰል ለካ ከሰውነት ይወጣኝ። እንዲሁ ሆዴን ብቻ ምን ጎደለብሽ ጉተራው ነው ሙሉ እላለሁ የኔን ነገር ሳለ አረ እንዴ ቅርበኝ እንዲሁ አይ ደመላሽ ወይ እንዲሁ ያጃዳምጠው እንዲሁ አልተገረዞም የሚባለው ነገር እንዲሁ አንተ እውነት ነው እንዲሁ አተ እንዲሁ ምኑ እንዳሰዳቢው ነው ራ እንዲሁ በቃ እውነት ነው እንዲሁ አልተገረዘም ማለት ነው። እንደ 7 ዓመት ህፃን ልጅ እንዲሁ እንደ 5 ዓመት እንዲሁ ሙት በ7 ቀን እኮ ነው የሚገረዘው። ራ አንተ እንዲሁ ውስጥ ዛሬ ተሸክሞት ይኖር እንዲሁ እንዲሁ የሱስ መጠየቁ የሱስ እንዲሁ የሱ ነው ሙት እንዲሁ እኛ እንዲሁ ተሰደበኛ ወንዶችን አሰደበን እኮ ደግሞ ሚስት አግብቶ እኛማ እንዲሁ የተሳለቃ ነበር እንዲሁ ሙት ይዘን እንዲሁ ጠፋ እንጂ ቃውጣቶ እንዲሁ እንዴት አረፈዳችሁ? ደህና ናችሁ? ደመላሽ እንዴት ዋ ምንድን ነው ዛሬ በስራው ምድር እንዲህ መንገድ ላይ ቆሞ ሰው ምን እየጠበቃችሁ አለን? ስራ ቆይተን መጣን። አሁን እንዳጋጣሚ ተገናኝተን እያወራን ነው ያለው። ያንተ ጉድ መቼ ያልቃልና ነው። ስለምን ጉድ የምታወራት? ምን ጉድ ያንተ ጉድ ያልቅም። ምን ትገረዝ ወሸላ አድርገው ማን ነው እንዲሁ ምን ያላችሁ ነው? ምን ለዛ ይኸው ሁሉ አይደል የቡና መጠጫ ያደረገ አንተ መች ተገርዛል? አልተገረዝክም እኮ አንተ ምን እንዲሁ ይሄንን ወሬ ደግሞ ይዛችሁ እዚህ እንዲሁ በየመንገዱ ታወሩልኛላችሁ። አረጋ እንዲሁ ዝም ብለህ ነው አንተ። እያየሁህ ነበር እኮ ተኛ ሽንትን ሲሸና እንኳን ከኛ ተገልለህ እኮ ነው ሙትኛ እኮ አልገባንም። አንተ እኮ ደግሞ ለወሬማ ምን ስራ አላችሁ? ታወራለህ ደግሞ እዚህ ወንድ ይመስል አንተ ወንድ ለወሬ ሲሆንማ በቀር አታጡም እኮ ስራዋን አትሰሩ። በስራይቱ ምድር እንዲቆማችሁ ሰው ተምታሙ ስራችሁን ምን ነው የናዋል እንዴ ወደ በያውላችሁ አሁን ፍሬናል እንዴ ያውላችሁ መጥላት ነበር እንጂ እንማ ጭራሽ እንዲሁ የማንም እንዲ ሰፈር ጎረምሳ መጫወቻ ሰው ከቶም እንዲ ቡና መጠጫ አድርገውኛል። እንዲሁ በየሰፈሩ እንጂ ቡና ሲጠጡ ጠላ ሲጠጡ እንጂ ስሜን እያነሱ ወይና ወይ አባ እንዲሁ ተወለት አንድ ሰው እንኳን እንዲሁ መፍትሄ ያን እንዲሁ የሚያስገርዘኛ አጥቼ እንዲህ መጫወቻ ያርጉ ዛሬማ እንዲሁ በርግጥ ማንም እንዲህ ተሚጫወት ዛሬ እንዲሁ መፍትሄ ማግኘት አለብኝ። አብሶኛል የቡና መጠጫ መሳለቂያ ሁኜ ከምኑ እሷን ባስደስታት ይሻል። እዚህ ፍቅሯል እንግዲህ
ልቁረጥ እንጂ ሌላ ምን አማራጭ አለ? በወጣው በገባው ቁጥር የማንም ጎረምሳ መሳቂያ አልከመው እሱ ይሻለኛል። ልጨክንብህ ነው ሙት እንዲሁ አትፍረድብኝ። እኔም እንዲህ ማንም ተሚስቅብኝ ልጨክን ያ ዛሬ ያለ አንድ ማደል እንዲያው እንግዲያ ምን ልሰራ ነው ይሸብኝ የመጣው ለኛ ምሳናት ዛሬ ስለናት ረድሌ ከባድ ነው። እንግዲህ አሁን እንዴት አድርጌ ነው ቆጥቶላ ልዳት መሰል የእነዚህ አህዮች እንኳን እየሳቁብኛል። ጨክን ዳምጤ ጨክን ዳምጤ እንግዲህ አንተ ሱሪ መለበሻ ጊዜ ገና ቦሴ አብረሽ ነበር መምጣት የነበረብሽ። ቦሴ ድረሽልኝ። ኧረ ይታዘልግ እናንተ መከራ ነው። እንዴት ሁኜ ነው ምን አገኘ? ተንግዲህ በኋላ አንገት ደፍቶ መሄድ የለም። በእኔ የተነሳ ማንም ቡና መጠጫ ስትሆኝ ምን አንተ የሚያገኘሽ አትጣራውን አንገት ተኝማ ልቀቂማ። ይኸውልሽ ወደ ቡናው እየሄዱ ነበረ እንጂ ዝም ብሎ ትንሹም ትልቁም እንዲህ አልተገረዝክም እያሉ ሲስቁ ተናደዱ። ደግሞም ጭራሽ ከእነሱም አልፎ ተርፎ እንዲህ የቡና መጠጫ መሳለቂያ ስለ እንዴት አሉና ተናደዱና እኔ አንቺ አልገባው ነው እንግዲህ ታረየ አረ ዘፈር ሲዚ አገር ሰው አላደረሰኝም። አንቺ እንኳን ከተማ አይደለም አረቂውን የጠጣዋለሁ ቡናውን ተትሮቢውማ ቡናው ቀስ ቆይ አትግቢኝማ። ይኸውልሽ እየነካብኝ ነው እኔ እኮ እንደው ተላውሪ